ረቂቅ 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 ወይ ውስጥ ጠራሽ የት ሄደሽ ነው? ወይ ብዙ ጠራሽኝ እንዴ አንቺው ውስጥ እኮ ዕቃ እያጠብኩኝ አልሰማሁሽም ነበር። ሴትዮ ያንቺ ዝባዝንኪ ለመስማት አለም የጠራሁሽ። ሪሞቱን አቀምቢ። ምን አለበት ትንሽ እንኳን ብታዝኝልኝ። እኔ ለራሴ ለሊቱን ሙሉ እንጀራ ስጋግር አድሬ በደመ ነፍሴን የቤቱን ስራ እየሰራ ያለሁት። ይሄ እኮ ትንሹ ትእዛዜ ነው። ገና እነብሌን ቤት ሄደሽ አመለብሰው ልብስ አመጭልኛለሽ። ምን አለበት እሺ ቢያንስ እንኳን ባታከብሪኝ እንደ ታላቅ እህትሽ እንኳን ብታይኝ። ሴትዮ አንጀት ለመብላት አትሞክሪ። እኔ መቼም ላንቺ አዘኔታ አይኖርኝም። አሁን የታዘዝሽውን ብትፈጽሚ ነው የሚሻልሽ። ቆይ አልጨረስኩም። ባለፈው ቀሚስ ከመጣሽበት ቦታ ሌላ ቀሚስ ታመጭልኛለሽ። እንዴ ቦታው እኮ በጣም ሩቅ ነው። ስለ ርቀቱ አይመለከተኝም። ከዛ ሰፈር ያዘዝኩሽን ታመጭልኛለሽ። እሺ እንዳልሽ። ወዴት ነው? ቢያንስ ልብስ ልቀይር። ቆይ አሁን አንቺ ማን እንዳያይሽ ነው? ልብሽ ያለብሽ ያው እኮ ነሽ። ቸኩላለሁ። ዝም ብለሽ አምጪልኝ። እሺ ቢያንስ ስልክና ቦርሳ ይያዝ። ፍጠኝ። ደሞ ከጠፋብኝ እንደውልሻለሁ። ሃሎ ክፍሌ እንዴት ነህ? ፈጣሪ ተመስገን ይሁን። እንዴት ነህ አዲሱ? ይመስገነው። ዛሬ እንዴት ተገኘ? ብሌን ሻኩ ፈተናዋን ደፍና ደስ አሰኝታኝ ነው የምደውልልህ። ኦ በጣም ደስ ይላል፣ በጣም ደስ ይላል፣ በጣም ደስ ይላል። እንዴ እንደዚህ ጎበዝ ነች እንዴ? እና ታዲያ ኤደሽስ መተን ተጣ ያንተስ ልጅ እንዴት ነው ውጤቷ? አይ እባክህ እሷን ነገር ተው። ባይሆን ስመጣ ሁሉ ነገር አጫውታለሁ። እሺ ጓደኛዬ። እሺ ቻው በል። ሄሎ ሀኒቾ ምን ሆነሽ ነው ስልክ ማታነሹ? ያልሽን ቦታ እኮ ቆሜያለሁ። ይሄው አልመጣችም እስካሁን። ወይ ደውላልኝ ነበር። ትመጣለች፣ ትንሽ ጠብቂያት። ረቂቅ 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 የለችም አባዬ። የት ሄዳ ነው? ሀኒ የኔ ሲቁጭ ወይ እናስቀውልኝ እስኪ። ወይ አባዬ ክፍሌ ደውሎልኝ እኮ ልጁ ጥሩ ውጤት እንዳመጣች እኮ ነገረኝ። አይ ደስ ይላል። አንቺስ ታዲያ መቼ ነው ጥሩ ውጤት አምጥተሽ የምታስደስች? እኔ በነፃነት ነው መማር የምፈልገው። ንባብን በዚህ ልክ መጠየፍ የለብሽ። መብሰል አለብሽ። መብሰል እንደዚህ ከሆነ ባፍንጬ ይወጣ። አንቺ ልጅ አባትሽ እኮ ነው በስርዓት አውሪ። አባዬ እየናኩህ አይደለም፣ ግን አለ አይደለ በዚህ ልክ ተጨናንቄ መማር ስለማልፈልግ ነው። እኔ ካንቺ ጋራ በዚህ ጉዳይ መጨቃጨቅ በጣም ስልችት ብሎኛል። ይልቅ እሱን ተወና አባዬ፣ ትንሽ ገንዘብ ፈልጌ ነበር። ትሰሚኛለሽ? ከዛሬ ጀምሮ ያለ ልክ ገንዘብ የምጠይቂኝ ነገር ታቆሚያለሽ። አባዬ አንተ ካልሰጠኸኝና ከየት አመጣለሁ? ገንዘብ ከፈለግሽ በትምህርትሽ ልታስደስችኝ ይገባል። ኧረ አባዬ ዛሬ ደግሞ በከባዱ ነው የተነሳብኝ። እኔ ስፈልግ ገንዘቡን አትስጠኝ። እኔ ከምንም በላይ ነፃነቴ ነው የምፈልገው። አንቺ ልጅ እኔ ተናግሬያለሁ። ከአሁን በኋላ በዚህ ጉዳይ ላይ ደግሜ አልናገርም። ትምህርትሽን የምትማሪ ከሆነ ቀጥ ብለሽ ተማሪ። አይ የምትይል ከሆነ ደግሞ ሌላ ጉዳይ እንገጥምሽ። ሄሎ ሀኒቾ ልጅቷ እኮ እስካሁን የለችም። ትቆያለች እንዴ?
ኦኬ ለካ አልነገርኩሽም አልመጣም ብላለች በቃ ከሷ ጎረቤት ልብስ ይዘሽልኝ ነይ እሺ በቃ ስልኳን ቴክስት አድርግልኝ ረቂቅ ምን ነው የጠፋች ነገር አለ እንዴ? አዎ ማታ ለጤፍ መግዣ ብለህ ሰጠኝ ብር የለም። ተረጋግተሽ ፈልጊው። የጥለሽው ነው? የት ጥለዋለሁ እንዴ? እኔ በጣም እርግጠኛ ነኝ ቦርሳዬ ውስጥ ነው የከተትኩት። እዚህ እንኳን ከሆነ የትም አይሄድም። ቀስ ብለሽ ፈልጊው። እኔ በጣም እርግጠኛ ነኝ እዚህ ውስጥ ነበር የከተትኩት። በአንቺ ሳሎን ፈልጊው። እኔ መኝታ ቤት ልፈልገው። እሺ አገኘሁት እኮ መኝታ ቤት አገኘሁት። መኝታ ቤት? በጭራሽ እኔ መኝታ ቤት አላስቀመጥኩም። በጣም እርግጠኛ ነኝ እንደሰጠኝ ቦርሳዬ ውስጥ ነበር የከተትኩት። እና ታዲያ አገራውቱ ሄደ እያልሽ ነው? ቢሆንም ግን እኔ እርግጠኛ ነኝ ቦርሳዬ ውስጥ ነው የከተትኩት። ቦርሳሽ ውስጥ ይሁን መኝታ ቤት ውስጥ ዋናው መግቢቱ አይደል የሚፈልገው? ድጋሚ ሳይጠፋብሽ ቶሎ ጤፍሽን ግዢ። ትቀልድብኛለህ አይደል? እሺ ይሁን በቃ ወደ ስራ ልትሄድ ነው? አዎ እሺ በቃ ሄሎ ታሺ ተፈጭቶ አለቀ እንዴ? አዎ ነው ሰጂ ግን እንደስከዛሬው በዱቤ አልሰጥሽም። ውይ አንተ ደግሞ አረ ዛሬ እንኳን ዱቤ አይደለም ብር ይዤ ነው የምመጣው። እሺ በቃ ስለተዘጋጀልሽ መተሽ መውሰድ ትችያለሽ። እሺ በቃ መጣው። እሺ እሻውን እንዴት ብዬ ነው ደግሞ ጠፋ ምለው? ወይኔ ሀኒቾ እንደ ዛሬ ተጫውተሽብኝ አታውቂም። እሻው ምን ብዬ ነው የምነግረው? እኔ የምለው ቆይ ገንዘቡን ለምንድን ነው የወሰድሽው? ከየት ነው እንደዚህ አይነት አመል ያመጣሽው? ኡፍ ዝም በይ። ምንም እንድታወሪኝ አልፈልግም። እሺ ድምጽሽን ቀንሽልኝ፣ አባትሽ እንዳይሰማ። ይስማ እኔ ስለማንም ግድ የለኝም። እሺ የት ነው ያመሸሽው?
ጓደኞቼን እየጋበዝኳቸው። በምንሽ ብር ከየት አመጣሽ? እኔ እኮ ሀኒቾ ነኝ። ገንዘብ ከፈለኩ ማምረትም ይችላል። ድጋሚ በእንደዚህ አይነት መልኩ እንዳታወሪ። ምን ነው የሆንከው ነገር አለ እንዴ? ተይኝ ረቂቅ፣ እንደ ዛሬ አንገቴን የደፋውበት ቀን የለም። ምን የተፈጠረ ነገር አለ? ትላንትና ማታ እነ ክፍሌ ቤት ሄጄ ነበር። ሁሉም ስለ ልጆቻቸው ስለ ትምህርት ሁኔታ እያወሩ እኔም በነገር ሲወጉኝ አላበሹም። ወይ አንተ ደግሞ ለነገሮች ትኩረት መስጠት ትወዳለህ። ምን ቸገረ? እነሱ የፈለጉትን ይበሉ። እንዳልሰማ ከሆነ ተዋቸው። አልችልማ። እኔ ልጅ ወለድኩት እንድኮራባት እንጂ እንዳዝንባት አይደለም። እሷ እኮ የልጅነት ጉዳይ ሆኖባት እንጂ ይሄን ሳታስብ የቀረች ነው የሚመስለው። ረቂቅ አልገባሽም። እያደረች እኮ እንደ ሕፃን ልጅ ነው እየሆነች ያለችው። አንተ እኮ እንደዚህ ስላልካት የሚስተካከል ነገር የለም። ሁሉን ነገር ደግሞ ለፈጣሪ መስጠት ነው። እሱ ልቦናን ይመልሰዋል። እሺ እንዳፍሽ አድርግልኝ። አዲሱ አንድ ነገር ላስቸግር። ምን ነው የሆንሽው ነገር አለ እንዴ? አይ የሆንኩት ነገር እንኳን የለም፣ ግን ትንሽ ገንዘብ አስፈልጎኝ ነበር። አይ ንገሪኝና ካለኝ ከራሴ ስትሻለሁ፣ ከሌለኝ ደግሞ ከሌላ ሰው ፈልጌ ቢሆን አመጣልሻለሁ። እናቴን ትንሽ አመማርጓት 10,000 ብር አስፈልጎኝ ነው። እንዴ ምን ነው? ምን አጋጠማቸው? አይ ያን ያክል እንኳን ምንም አልሆነችም። የደም ግፊቷ ተነስቶባት ነው። ውይ በሞትኩት። ቅድም እኮ የጤፍ ብለሽ ጠይቅኝ እኮ እንዳላውጪ ሰጠውሽ። አይ ችግር የለም፣ ከየትም ብዬ አምጥቼ እሰጥሻለሁ። የምርህን ነው? ታገኝልኛለህ? አዎ አገኝልሻለሁ። ብታይ ከየት ነው ማመጣው ብዬ ጭንቅ ብሎኝ ነበር። እሳቸውን ቀላል ያደርግላቸው እንጂ ገንዘቡን ከየትም አመጣዋለሁ። በእኔ ልውጣ። እሺ በቃ ረቂቅ ወይ ሀኒቾ ካርድ ገዝተሽልኝ ነይ። እሺ ብር ስጭ። ነገር ፈልገሽ ካልሆነ በስተቀር ለካርድ የሚሆን ብር አጥተሽ አይደለማ? እሺ ስንት ብር ካርድ ነው የምገዛልሽ? 100 ብር። በይ በፍጥነት ተመለሽ። ባስቸኳይ ነው የምፈልገው። እሺው ምንድነው ማረገው ደግሞ? እንዴት አድርጌ ነው ማስመልሳት? ረቂቅ እባክሽ ልለምንሽ፣ ስልኩንም ያንገታ ብሌን መልሽልኝ። ያምሻል እንዴ? ምን ይሆንሻው? ተረሺ። በጣም እርግጠኛ ነኝ አንቺ ነሽ ወሰድሽው። እባክሽ መልሽልኝ። ሸጫቸዋለሁ። አንቺ ግን ትንሽ ህሊና የሚባል ነገር የለሽም። ቆይ እኔ ምን ሰው ነው የምታዝኝልኝ? ይበቃሻል። በቅድሚያ ከማን ጋር እያወራሽ እንደሆነ ወቂሽ። እሺ ተረጋግቼ ለማውራት ልሞክር። ይኸውልሽ ስልኩ ላይ የማላገኘው ፋይል አለ። ያንገታ ብሎ ደግሞ የሞት አባቴ ስጦታ ነው። ጥሩ፣ እቃው ሲሸጥ የሚያወጣው ዋጋ ታመጫለሽ። እሺ ስንት ነው የሚያወጣው? ያው ስልኩ እንኳን አይረባም፣
ሀብዱ አሪፍ ይመስላል 15000 ዲ 15000 እኮ በጣም ብዙ ገንዘብ ነው ከየት አመጣለሁ እኔ እንግዲህ ልተባበርሽ ሞክሬያለሁ እሺ ቀስ ያልኩኝ እያቆራረጥኩ እንደከፍልሽ ፍቀጅልኝ ይቻላል ለኔም የሚሻለኝ እንደዛ ነው አላባክነው እሺ በኋላ አባትሽ የሚሰጠኝ ገንዘብ አለ እሱን ሰጥሻለሁ ሌላውን ደግሞ ቀስ ያልኩ ልክፈልሽ በእንጂ ምን ነው ማሰደን አይደለም እንዴ አይ ደህና ናቸው ታዲያ በዚህ ልክ የሚያስለቅስ ነገር ምን መጣ አይ እድሌ ሆድ ቢያስብሰኝ ነው ስለምን እድል ነው የምታወሪው እስኪ ተረጋግተሽ አስረጂ ፈጣሪ ላንተ ልጅ ልጅ እንደምትፈልገው አለመሆኑ ይገርመኛል ለኔ ደግሞ ልጅ አለመስጠቱም ይገርመኛል እሱስ ልክ ነሽ ለማማረርም ለማመስገንም እኛ መሰንበት ይኖርብናል ልክ ነህ ግን ደግሞ አንድ ልጅ እንኳን ቢሰጠኝ ብይላለሁ እሱ ፈጣሪ ፈቀደው ነው የሚሆነው ደግሞ ለአንቺ እናትየውን ሽላት አይደል እንዴ ወይ እናትና ልጅ ከልጅ ጋር እሳትና ጭድ እንደሆነ ማን በነገረ በቃ ተረጋጊ ሌላ ብስጭት ራስሽ ላይ ተጨምሪ በቃ እንዴት አደርክ አባዬ እንዴት አደርሽ ነሽ አባዬውንም በገንዘቡ ዙሪያ ሐሳብን አልቀየርክ ካሁን በኋላ ካንቺ ጋር በዚህ ጉዳይ ማውራት ስልቸት ብሎኛል ከዚህ በኋላ ይሄን ጉዳይ ካነሳሽው ዳግም መጣላታችን አይቀር ንገረኝ እስቲ እኔም አንብባ ለመልኩ ከመሬት ተነሽ እንዴት ነው አንባቢ የምሆነው እኔም እንደዛ አልጠብቅም ግን ሞክሪኝ ያልኩሽ እሺ ሞክራለሁ ግን ትንሽ ገንዘብ ያስፈልገኛል የለኝም አባዬ ግን ታውቀዋል ጨካኝ ይሆንክብኝ እኮ ነው ጨካኝ ይሆንኩ አይደለም ረቂቅ እንኳን እናቴ ታማለች ገንዘብ ያስፈልገኛል ስትለኝ ከሰው ሄጄ ነው ተበድሬ ሰጠዋት ረቂቅ እናቴ ታማለች ብላ ገንዘብ ተቀብላለች እንዴ አዎ ምን ነው አይ ምንም እናት አሳዝናኝ ነው በቃ አባዬ ቻው እኔ ልውጣ አንቺ ያወራነው ነገር በደንብ አስተውይበት እሺ አስብበታለሁ አባዬ እሺ ረቂቅ አቤት አንቺ ገንዘብ ያስፈልገኛል ትላንት አይደል እንደ ሰጠሽ ቢያንስ እስካገኝ ትንሽ ታገሺ ስታይ ምንም ማለት ነው እንደሚመስልሽ ደግሞ ምን ሆንሽ እናቴ ታማለች ብለሽ ከአባቴ ብዙ ብር እንደወሰድሽ እኮ ነግረሽኛል ብዙ ገንዘብ አይደለም የወሰድኩት 10000 ብር ነው እሱንም ደግሞ አንቺ ወስደሻል ዝም በይ እኔ ምክንያት አታድርጊ ገንዘቡን እኮ የጠየችው እኔ ቃሽን ከመስረቄ በፊት ነው አዎ እቀይ ከመሰረቁ በፊት ነው ያን ቢሆን ደግሞ ምክንያቱ አንቺ ነሽ እና እንዴት ነው ምክንያት ለሆነ የምችለው አንቺ ለጤፍ ያስቀመጥኩትን ብር ባሰርቂኝ ኖሮ ይሄ ሁሉ ነገር አይፈጠርም ነበር እሺ አሁን የጠየቅኩሽን ስጪ ይበቃሻል ከምችለው በላይ ነው ታገስኩሽ ከዚህ በኋላ ከኔ ድንቡላ ሳንቲም አታገኝም እሺ ተግባባ እንዴ አሁን የጠየቅኩሽን ስጪ ተረጋጊ በማን ነገር ተገፋፍተሽ ማን ነገር እንዳታረጊ ባክሽን አሁን የጠየቅኩሽ ነው እንጂ እሺ በቃ መጣልሻለሁ እሺ ልቀቂ ደግሞ ከዚህ ቀጥሎ ማደርግሽን ታያለሽ ጠብቂ ምግብ እኮ ከቀመስክ ቆየ እባክህ ትንሽ ብላ ምን እያልሽኝ ነው አንዷ ልጅ ጥፍታ እንዴት ነው የሚወርድልኝ ይሄ ካለ መብላት ጋር ምን ያገናኛል ለነገሩ አንቺ ምን ታረጊ የልጅን ጣም አታቂ ምን ይቅርታ አርግልኝ እንዴት ውስጥ እኮ ስለነበርኩኝ ነው አይ ቢሆንም ግን እንደዚህ ማለት አልነበረብን ትንሽም ቢሆን ይሰማታል ብለ ማሰብ ነበረብን እባክሽ አንቺ ደግሞ ሌላ ጭንቀት አትሁንብኝ እሺ በቃ ትቻለሁ
ሌላ ጊዜ እናወራበታለን። እሻም ፖሊሶቹ ምን አሉክ? እያፈላለግናት ነው። ስናገኛት እንደውልላለን። እስከዛ ድረስ ዘመዶቿ ጋር ፈልጋት አሉ። እሻው ነው ሄደች ይባላል። በቃ ይሄን ያልጅ ከቆየው ወጥቼ ደሞ ልፈልጋት። ከመጣች ተደውልልኝ። እሺ። ሄሎ አባዬ። ሄሎ የኔ ልጅ የት ጠፍተሽ ነው? እኔ እዚሁ ነኝ። አንተ የት ሆነህ ነው? እቤት ነኝ። ከጎንህ ረቂቅ አለች? አዎ አለች። በአንቺ መጥፋት እኮ እሷ ራሱ ተጨንቃለች እኮ። አባዬ ከሷ ራቅ ብለህ ለብቻ አውራኝ። አባዬ ርብቃ እንደምታስባት አይደለችም። ምን ያልሽኝ ነው? ልጅ እናቷ እንደታመመች የነገረች አውቃ ነው። ካላመንክ ወንድሟ ጋር ደውለህ ማጣራት ትችላለህ። እንዴ እኔ ልጅ ይሄንን እንዴት ልታውቂ ቻልሽ? እሷ አይጠቅምህም። ብዙ ገንዘብ ነው እያታለለች የወሰደችበት። ለጤፍ ብለ የወሰደችው ሳይቀር የለም። እሱን ቀስ ብለን እናጣራለን። አሁን ወደ ቤትሽ ተመለሽ። አስፈራርተኝ ነው የወጣሁት። ከመጣሁት ገለኛለች። አንተም ተጠንቀቅ። ለእሷ አታስቢ። ያልሽው ልክ ከሆነ አጣርቼ ከቤት ነው አሽቀናጥሬ የምጥላት። እሺ አባዬ። ቆይ አንቺ የት ነው ያለሽው? ጓደኛዬ ቤት ነኝ። እኔ ደህና ነኝ። በቃ እኔ ልጅ አሁን ቶሎ ነኝ። ቶሎ ይጠብቅሻለሁ። እኔ ቁጭ ብዬ ይጠብቅሻለሁ። እሺ እሺ እሺ። ሄሎ ጥበቡ፣ እንዴት ነህ? ይመስገን አዲሱ፣ እንዴት ነህ? ፈጣሪ የተመሰገነ ይሁን። እኔ የምልህ ማዘር እንዴት ናቸው? ደህና ናቸው? ምን ትሆናለች ብለህ ነው? ሰሞኑን ያክስቷ ልጅ ልትድር ሽር ጉድ እያለች ነው። ጤናቸው እንዴት ናቸው? ሰላም ነች፣ ፈጣሪ የተመሰገነ ይሁን። አንተስ እንዴት ነህ? ተጠፋፋን እኮ። ደህና ነኝ። ዛሬ ከየት ተገኘ? ያው እንደ አጋጣሚ ትዝ ብለኝ እኮ ሰላም ልበል ብዬ ነው። በል በቃ ሰላሙ። እሺ ቻው። አሁን ሁሉንም ነገር አውቄያለሁ። ለምን እንደዚህ እንዳደረግሽ ታስረጅኝ ትችላለሽ? ምኑን ነው ያወቀው? ደግሞስ ምኑን ነው ማስረዳ? ለጤፍ ብለሽ ስለወሰድሽው ገንዘብ፣ እናቴ ታማለሽ ብለሽ ስለወሰድሽው ገንዘብ። እሺ ጥሩ። አሁን የምነግርህ ነገር ለመስማት ዝግጁ ከሆንክ ልንገርህ። ንገረኝ፣ ሰማሻለሁ። ልጅህ እንደምታስባት አይነት ጥሩ ልጅ አይደለችም። ዝም በይ! ይበቃሻል። ካሁን በኋላ ያንቺን ድርሰት የምሰማበት ጊዜም ትግስቱም የለኝም። አየህ፣ ለዚህ ነው ለመስማት ዝግጁ ነህ ወይ ያልኩ። ሰሚያለሽ ረቂቅ፣ አንድ ነገር ልንገርሽ። እስከ ዛሬ ድረስ ክፉንም ደጉንም አንድ ላይ አሳልፈናል። አሁን በሰላም ቤቴን ለቀሽ ትወጪልኛለሽ? እሺ፣ ለነበረን ነገር በጣም አመሰግናለሁ። በዚህ መልኩ ባንለያይ ግን በጣም ደስ ይለኝ ነበር። መልካሙን ሁሉ እመኝልሃለሁ። ትዕግስት የሚያስፈልግበት ቦታ ላይ ሲውል መልኩን ያጣል። የኔ ስህተት እሱ ነበር። ትዕግስቴን አምቄ በመያዜ ንጹህ እኔነቴን አውጥቼ በማስጣቴ ዛሬን እንደ ሌባ ተፈርጄ በአደባባይ አንገቴን ደፍቻለሁ። ይህ ህይወት ያስተማረችኝ ትልቁ ምዕራፍ ነው። አባዬ እንዴ የኔ ልጅ እንኳን ደህና መጣሽልኝ። አንዴ ቆየኸኝ። ካሁን በኋላ እፍራት የለብሽ። አባረሪያታለሁ። እግሯ እዚች በር ላይ ድርሽ አይደል? እኔም ከዚህ በኋላ ጨዋ ልጅ ሆነላለሁ። እሺ የኔ ልጅ እሺ። እንኳን ደህና መጣሽ። ይኸውልሽ የኔ ልጅ ጥሩነት የሚጀምረው ከራስ ነው። ካሁን በኋላ ቤት ውስጥ ያሉትን ስራዎች በአጠቃላይ ከመስራት ትጀምሪያለሽ። አልገባኝም አባዬ። ካሁን በኋላ ሰራተኛ አልቀጥርም። በቤት ውስጥ ሴት ልጅ መስራት ያለባትን ስራዎች በአጠቃላይ አንቺ ትሰሪያለሽ።
እየቀለድክ መሆን አለበት። እየቀለድኩ አይደለም። አጋዥ ሰራተኛ ቀጥርልሻለሁ። እሷ ሙያ ታስተምርሻለች። ካሁን በኋላ ሙሉ ለሙሉ የቤቱ ስራ አንቺ ላይ ይወርቃል። ቆይ ረቂቃ አትመጣም ማለት ነው? ካሁን በኋላ ማንንም አምጥቼ አንዷ ልጅ እንዲጫወቱባት አልፈቅድም። ይሻላል? አዎ የኔ ልጅ። እሺ